የሎዳጅ አቶ በሽር ተናስተልን አቶ በሽር ቀጥታ ወደ ጉዳይ በዚህ ሁለት ቀን ውስጥ እኔ የምፈልገው ገንዘብ ካላመጣኝ የኔና ያንተ ስራ ይቋረጣል። ችግር የለም ወዳጅ እንደሞ እናረጋለን። ችግር የለም ሁለት ቀን ሰጥቻለሁ። ካጂ እንዳወጣ ችግር የለም። እሺ አንተ ብቻ በተባልከው ሰዓት ገንዘቡን አስገባ። ምንም ነገር ከእጅ አይወጣም። መልካም ነሽ። መልካም ሄሎ ማን ልበል? ሰላም ማን ልበል? እኔ ነኝ አባቴ ገዳይ። አቤት ማን? እኔ ነኝ አባቴ ገዳይ። አንተ የማትረባ ውሻ ምን ፈለክ? ገና ያልጨረስነው ብዙ ነገር አለ። ካንተ የምፈልገው ብዙ ነገር አለ። ምንድነው የምትፈልገው አንተ ውሻ? ካንተ የምፈልገው ብዙ ነገር አለ። ሁለት አማራጮች ሰጥቷል። ከሁለቱ አንዱ ትመርጣለህ። የምን አባ አማራጭ ነው? አንተ ቀጥ ብለህ ተናገር። የት ነው ያለኸው አሁን? ከዚህ ብዙ ከአባቴ ጋር ያልጨረስነው ነገር አለ። ስለዚህ የቀረኝ ነገር ካንተ ወስዳለሁ። ወይ ቤተሰቤ፣ ወይ አንተን ጓደኛ፣ ወይ ደግሞ ንብረቴን መውሰድ እፈልጋለሁ። አንተ የማትረባ ውሻ ለምንድን ነው ራስን በስነ ስርዓት የማትናገረው? አንተ አባቴንም ገለህ አሁን ደግሞ ሌላ ነገር ምንድነው የምትፈልገው? የት ነው ያለኸው? ለምንድን ነው ሎኬሽኑን የማትልከው? እመጣለሁ። ይኸውልህ አይደለም 75% 75 ሳንቲም ራሱ አልሰጥም። ይሄን ማወቅ አለብህ። አንደኛ ማን እንደሚፈራና ማን እንደሚያስፈራራና ያለ እሺ ይኸውልህ ሰውዬ ያለበት ቦታ መጥቼ ጭንቅላቴን ነው የምበትነው። ቆይ ምንድነው ከቤተሰባችን የምትፈልገው? አባቴንም ገለ ሌላ ደግሞ ምንድነው የምትፈልገው? ሰውዬ ተናገር። ምንድነው የምትፈልገው? ንገረኝ። ምንድነው የምትፈልገው? በጣም ጥሩ። እንደዚህ ከሆነ እንገናኛለን። ማን እንደሚፈራና ማን እንደሚያስፈራራና ያለን ሎኬሽኑን ላክልኝ። ያለበት ቦታ እመጣለሁ። ወንድ ኮንክ ፊት ለፊት መታወራለን። ችግር የለም እንገናኛለን። እሺ ማን እንደሚፈራና ማን እንደሚያስፈራራ እናያለን። ወጥቷል። ሰላም ለእናንተ ይሁንላችሁ።
የእናንተ ትልቁ ችግር ከራጁ ጋር መሳፈር ምን ያህል ዋጋ እንደሚያስከፍል አታውቁም። ይኸውልህ ሰውዬ የትም ብትገባ አልለቅህም። ምንድነው አንተ ሰውዬ ለዓለም ዋንጫ ነው እንደምትሮጠው? የት ነው አሉት? የት ነው አሉት? በፈጣሪ ያለ ምንድነው ይሄ ሁሉ? ንገራቸው አንተ የማትረባ ውሻ። ሽጉጥ ውስጥ ይተለም ባዶ ሆናለሁ። ሽጉጣችሁን ጣሉ፣ አለበለዚያ የቦሳችሁ ግንባር ነው። እስኪ ሽጉጣችሁን ዝቀርጉለት። አሉ ልጅ አባቱን ይደርሳል ይባላል። ፉከራ አባቲም እንደዚህ ነበር። ለማንኛውም ሳላደንቅልህ አልቀርም። በጣም አሪፍ ነው። እስቲ አንተ ወንድሜ ነው። እስኪ ይሄን አንተን ማስጣል የሚችለው በነገራችን ላይ ሳላደንቅልህ አይቀርም። አባቲም እንዴ ነበር ከዚህ በፊት ሲሞክር ነበር። ምንም ነገር እንድታወራ አልፈልግም። አባቴን እንደላው ምንድነው ተደሰም ይፈልጋል ሰውዬው። ለማንኛውም እስኪ ወደ ኋላ ዞር ብለህ ተመልከት።